ሃይ ሶ አየሩ ፀሐያማ ነው ነገር ግን የሆነ ቀዝቃዛ አየር አለ መሃል ላይ የሚመላለስና ይሄ ሳይነሳይተስን የማስነሳት አቅም አለው ወይም ደግሞ በተለምዶ ሳይነስ የምንለው ማለት ነው ሶ ሳይነሳይተስ ብዙውን ጊዜ በቫይረስ ኢንፌክሽን ነው የሚነሳው ኦር ደግሞ አለርጂ በሚኖረን ሰዓት አፍንጫችን ጋር ቁጣ የማምጣት ነገር ስላለው ሳይነሳይተስ እንዲኖር ያደርጋል ሌላኛው ደግሞ ባክቴሪያል ኢንፌክሽንም ሊያመጣው ይችላል ብዙ ጊዜ በቫይረስ ኢንፌክሽን ከተፈጠረ በኋላ ወደ ባክቴሪያል ኢንፌክሽንም ወደዛ ሊሄድ ይችላል ማለት ነው ሌላኛው ደግሞ ይሄ ሲጋራ ወይም ደግሞ መጥፎ ጭሶች እነዚህ ቁጣ ስለሚያመጡ ሳይነሳችን እንዲቆጣ ስለሚያደርግ በሱ ምክንያት ሊመጣ ይችላል ይሄ ኢንፌክሽን ሌላኛው አፍንጫችን ውስጥ ያለ እብጠት እንደዚህ የሚዘጋ አይነት ነገር ካለ በሱ ምክንያት ሊፈጠር ይችላል ሶ ምክንያቶቹ እነዚህ ናቸው ሪስክ የሚኖራቸው ሰዎች እንዳልኳቸው አለርጂ ያለባቸው ሰዎች ሪስክ ይኖራቸዋል ሁሌ ሲጋራም ማጨስም ራሱ ሪስክ ይኖራል ግን አት ዘ ሴም ታይም ሌሎች የሚያጨሱበት ቦታ ጋር ምትሉም ከሆነ በሱም ኢሪቴትድ ስለሚሆን በሱ ምክንያት ሊነሳ ይችላል ሌላኛው ሪስክ የሚኖራቸው ኢሚዩኒቲያችን ወይም ደግሞ በሽታ መከላከል አቅማችን በጣም የወረደን ሰዎች በቀላሉ ሳይነሳይተስ እንዲነሳ አጋጣሚውን ይፈጥራል ማለት ነው እና ደግሞ በተደጋጋሚ ጉንፋን የሚይዘን እንደዚህ ከላይ ጉሮሮ ህመም ላይ እነዚህ ነገሮች በጣም የሚደጋገመንበት ከሆነ ለነዚህ አይነት ሰዎች በጣም ሪስክ ይኖረናል ማለት ነው ሶ ስሜቶቹ ምንድናቸው ሳይነሳይተስ ኮመን ናቸው በጣም ታውቃቸዋላችሁ ግን ሊስት እናድርጋቸው አንደኛው አፍንጫቸው መዘጋት ነው አይደለ አፍንጭ እንደ ኮንጀስትድ ይሆንና መተንፈስ ሊያቅታችሁ ይችላል ማለት ያው ዲስኮምፎርት ሊኖራችሁ ይችላል ሁለተኛው ነገር ደግሞ ምንድነው በጣም ወፍራም የሆነ የአፍንጫ ፈሳሽ ሊኖራችሁ ይችላል ሶስተኛው ፊታችሁ ላይ ህመም ይኖራችኋል ለምሳሌ ሳይነሶቹ ያለበት ቦታ እዚህ ጋርና እዚህ ጋር ህመም ሊኖራችሁ ይችላል ከዚህ ስር ሁለቱም ቦታ ጋር ሊኖራችሁ ይችላል ሌላ ደግሞ እዚህ አካባቢ ይኖራችኋል እነዚህ ሳይነሶቹ ያሉበት ቦታ ስለሆነ ኤሪያው ህመም ይኖረናል ማለት ነው ሌላኛው ሄዴክ ነው ራስ ምታት ማለት ነው ራስ ምታቱ ብዙውን ሰዓት ከማይግሬን ሄዴክ ጋር ይመሳሰላል ምክንያቱም ከማቅለሽለሽ ጋር አንዳንዴ ከአይናችሁ ፀሐይ ወይ ብርሃን የሆነ ነገር እንዳያይ ከመረበሽ ጋር ስለሚመሳሰል ስለሚገናኝ የማይግሬን ሄዴክ ተደርጎ አንዳንዴ ይወሰዳል ከሱ ውጪ ደግሞ ማታ በጣም ኃይለኛ ሳል ሊኖራችሁ ይችላል እንትኑ ባስ ሚል ከሆነ ኢንፌክሽኑ የሚበስ ከሆነ ሳል በጣም ሊኖራችሁ ይችላል ቅድም እንዳልኳችሁ በባክቴሪያ የሚመጣ ደግሞ ከሆነ ትኩሳትም አንዳንድ ሰዎች ሊያሳዩ ይችላሉ ማለት ነው ኖርማሊ የምታሸቱት ነገር ይሄ አቅማችሁ ወይም ደግሞ አለማሽተት የሆነ ሽታ በደንብ ላይ ሸታችሁ ይችላል ሊቀንስ ይችላል ማለት ነው የማሽተት አቅማችሁ ማለት ነው ሶ ምን ማድረግ እንችላለን ያው መከላከል የምንችለው እንዳልኳችሁ አለርጂ ካላችሁ አለርጂ የሚያመጣባችሁ ነው ደግሞ ትሪገር የሚያስነሳባችሁ ነገሮች መከላከል ያው ጭስ ነገር ሊሆን ይችላል ሽታ ሊሆን ይችላል አቧራ ሊሆን ይችላል መከላከል የምትችሏቸው በተቻላችሁ መጠን መከላከል ነው በሽታ መከላከል አቅማችሁንም ማስተካከል ሊያስተካክለው ይችላል ይሄ ጉንፋን እነዚህ ህመሞች ደግሞ ኢንፌክሽኖች ሲኖሩ ቶሎ ብላችሁ የምታክሙት ከሆነ ሪስኩ ይቀንሳል ማለት ነው ከሱ ውጪ ኦሬዲ ከታመማችሁ ደግሞ ምን ማድረግ ትችላላችሁ ሞስትሊ ይሄ ስቲም ነገር ወይም ደግሞ ውሃ ኖርማሊ አፍልታችሁ እንፋሎቱን በአፍንጫችሁ ሳብ ያረጋችሁ መውሰድ ያን ቦታ በደንብ እርጥበት እንዲኖር ስለሚያደርግ ፈሳሾች የሚዘጋው ነገር ካለ እሱን እንዲልላችሁ እንዲያወጣላችሁ ይረዳችኋል ማለት ነው ሌላኛው ደግሞ ምንድነው ሙቅ ነገር ወይም ደግሞ ይሄ ዋርም ኮምፕረስ በፎጣ አድርጋችሁ ሙቅ ነገር ቦታው ላይ ሳይነስ ያለበት ቅድም እንደነገርኳችሁ ቦታ ላይ አፕላይ ማድረግም ህመሙን ይቀንሳል ራስ ምታቱንም ፊታችሁ ላይ ያለውንም ስሜት ሊቀንስላችሁ ይችላል ሌላኛው ደግሞ ፈሳሽ በደንብ መውሰድ እረፍት ማድረግ እንዳልኳችሁ ኢሚዩኒቲያችሁ ስለሆነ የሚያስተካክለው ይሄን ነገር እነሱን ባደረጋችሁ ቁጥር በደንብ ሬስት ካደረጋችሁ ትኩሳት ካለ ትኩሳቱን መቆጣጠር እነዚህ ነገሮች ይረዳችኋል ራስ ምታትም ካለ እንዳልኳችሁ የተዘጋ ነገር ከሆነ ይሄ ውሃና ጨው ትንሽ ለብ አድርጋችሁ ያን ቦታ ማጽዳት ራስ ምታቱንም ይከላከላል ህመሙንም እንዲቀንስላችሁ ይረዳችኋል ያው በደንብ ንጽህናን መጠበቅ እጃችሁን መታጠብ ምን ማለት ሌሎች ኢንፌክሽኖች እንዳይመጡ በደንብ ይከላከልላችሁ ሌላው ደግሞ አስም ያለባችሁም ሰዎች ይሄን ነገር ሊያመጣ ስለሚችል ትሪት መደረግ መታከም ይኖርበታል ይሄ ነገር በጣም ፐርሲስታንት ከሆነ መተንፈስ የሚያቅታችሁ ወደ ደረት ህመም ወደ እነሱ ነገር የሚሄድ ከሆነ ግን ወደ ጤና ተቋም ሄዳችሁ ቼክ መደረግ ይኖርባችኋል በዛው ህክምናውን ማግኘት ትችላላችሁ I hope it helps thank you